አንዲት ነፍሰ ጡር እናት ያለችበትን የርግዝና ወር መነሻ በማድረግ የሆዷ እድገት አነስ ካለ ወይንም ደግሞ ከፍ ብሎ የሚታይ ከሆነ ለምን እንደዛ ሆነ የሚለው ጥያቄ ይፈጥርባታል። ጥያቄ ከመፍጠርም አልፎ አንዳንድ ጊዜ ወይ ልጁ በትክክል ያደገ አይደለም ከሚገባው በላይ ያደገ ነው የሚለው ያጨናንቃል። ከዚህም ከፍልና ከሌሎች ሰዎች የርግዝና ሁኔታ ጋር የራሷን ርግዝና በማነጻጸር ለምን እንደዚህ ያልሆነም ይያለች ጥያቄ ያነሳች የምትጨናነቅ እናት ልትኖር ትችላለች። ሰላም እንደምሰምታችኋል። ነፃነት ነኝ ከነፃ መረጃ። በዛሬው የመረጃ ሰዓቴ ላይ ቀደም ሲል ያልኳችሁን ጉዳይ መነሻ አድርጌ ለምን በርግዝናችን ጊዜ የሁላችንም እናቶች ሆድ እድገት ይለያያል፣ እዚህ ላይ የጤና ባለሙያዎች ምን አይነት ምክንያቶችን አስቀምጠዋል የሚለውን ወደ እናንተ አጋራለሁ። 6 ነጥቦች አሉ። እነሱን የምትሰሙ ይሆናል በዛሬው የመረጃ ሰዓቴ ላይ። ወደ እነዛ በቀጥታ እናልፋለን። ለቻናሌ አዲስ ከሆናችሁ ግን ቻናሌን ሰብስክራይብ አድርጉልኝ። መረጃው ለእናቶች ይጠቅማቸዋል። አባቶች ቢያገኙት እንዲሁ እናቶችን ይረዱበታል። ስለዚህ ደስ ይላችሁ አጋሩት፣ ላይክ አድርጉ። የተሰማችሁ ሐሳብ አስተያየት ካለ ኮሜንት ላይ ጻፉልኝ። በቀጥታ ወደ መረጃ ያልፋለሁ። አብራችሁ ይቆዩ። የመጀመሪያው በርግዝናችን ወቅት ለሆዳችን ማነስና መተለቅ ምክንያት የሚሆነው የሰውነታችን አካላዊ ሁኔታ ነው። ለምሳሌ አንዲት እናት በጣም ረጅም ከሆነች እርግዝናዋ በቶሎ ላያስታውቅ ይችላል። እንደዚሁም በቶሎ ማስታወቅ ብቻ ሳይሆን እስከ መጨረሻ የወሊድ ጊዜዋ ነፍሰ ጡር መሆኗ ብዙም ሳይታወቅ ልትወልድ ትችላለች። ይህ የሚሆነው ደግሞ የማህፀንዋ እድገት ወደ ላይ ስለሚሆን በሰውነቷ ረጅም ስለሆነች እድገቱ የሚሆነው የጽንሱ ወደ ላይ ነው የሚሆነው። ስለዚህ የሆዷ የመታየት ነገር ወደዚህ ስለሚያመዝን እንደዚህ ስለማይገፋ ሆዷ እንደማይታይ ወይንም እንደማያስታውቅ ይህ የመጀመሪያው ምክንያት እንደሆነ የጤና ባለሙያዎች ያስቀምጣሉ። እንደዚሁ ከዚሁ በተቃራኒ ደግሞ በጣም አጭር ምትሆን ከሆነ የማህፀኗ እድገት ወደፊት ስለሚሆን ከቁመቷ ጋር በተያያዘ የርግዝናዋ ሁኔታ በቶሎ አጠር ያለች ሴት ልታስታውቅ እንደምትችል ያስቀምጣሉ። እንዲሁም ከአካላዊ ሁኔታችን ጋር በተያያዘ ደግሞ የሰውነታችን ውፍረት መኖር ወይንም ከፍ ያለ የቦርጭ ሁኔታ ያላት እናት ከሆነች ስታረግዝ በቶሎ ሆዷ የማስታወቅ ሁኔታ ሊኖረው ይችላል። ስለዚህ የመጀመሪያው ነጥብ የሚሆነው የሰውነታችን የአካል መጠን ወይንም ቁመታችን መርዘሙና ማጠሩ እንደዚሁም ከሰውነታችን ካለን ውፍረት ጋር በተያያዘ እንደዚሁም ቀጫጮች ከሆንን ደግሞ በቶሎ ሆዳችን ላስታውቅ ይችላል ማለት ነው። ከዚህ ጋር አያይዘው ደግሞ በሁለተኛ ደረጃ የሚያነሱት ሌላኛው ምክንያት የሚሆነው የሰውነታችን ጡንቻዎች ጠንካራ መሆን ወይንም ሆድ አካባቢ ጡንቻዋ ጠንከር ያለ እናት ከሆነች ለመሳሳብ በጣም ረጅም ጊዜ ስለሚወስድበት ያ የጠነከረ ጡንቻ እርግዝናዋ በቶሎ እንደማያስታውቅ የጤና ባለሙያዎች ያስቀምጣሉ። ስለዚህ እነዚህ ምክንያቶች ያሉብን እናቶች ከሆነን ጡንቻችን እዚህ ሆዳችን አካባቢ ጠንከር ብሎ እርግዝና የተፈጠረብን እርጉዝ ይሆንን ነፍሰ ጡር ይሆንን እናቶች ካለን በቶሎ ሆዳችን አያስታውቅም። ምንም ችግር ኖሮ አይደለም ከራሳችን አካላዊ ሁኔታ ጋር በተያያዘ እንደሆነ የጤና ባለሙያዎች ያስቀምጣሉ። ሶስተኛው ምክንያት ደግሞ እርግዝናችን የመጀመሪያ ሲሆን ወይንም ከዛ በላይ እርግዝና ላይ ያለን ሁለተኛችን ሶስተኛችን ያረገዝን እናቶች ከሆነ የሆዳችን ማደግና ማነስ ይለያያል ማለት ነው። መጀመሪያዋ ለሆነች እናት አብዛኛውን ጊዜ በቶሎ እርግዝናዋ አይታወቅም ወይንም ደግሞ እስከ መጨረሻ የወሊድ ጊዜዋ ሆዷ በጣም ገፍቶ ላትጨርስ ትችላለች። ይህ የሚሆንበት ምክንያት ደግሞ እንደ ጤና ባለሙያዎች መረጃ ሰውነታችን ወይንም ጡንቻዎቻችን መስሎቻችን በቶሎ ስትሬች አያረጉም፣ አይሳሳቡም። ገና ሰውነታችን እርግዝናን የመጀመሪያ ጊዜ ያስተናገደ ስለሆነ ለመሳብና ማህፀናችን በቶሎ አድጎ ሰውነታችን ተሳስቦ እርግዝናችን ለመታየት ጊዜ ስለሚወስድበት በዛ ምክንያት እርግዝናዋ ላያስታውቅ እንደሚችል ወይንም ደግሞ ትንሽዬ የሆድ መጠን ሊኖራት እንደሚችል የጤና ባለሙያዎች ያስቀምጣሉ። ከዚህ በተቃራኒ ሁለተኛችን ሶስተኛችን ከዛ በላይ እርግዝና ላይ ያለን ስንሆን ደግሞ በቶሎ ሆዳችን ይታወቃል። ለምን? መጀመሪያ ላይ
የሰፋ ሰውነት የተሳሳበ ሰውነት ስለሚኖረን ስናረግዝ በቶሎ ሆዳችን የሚታወቅበት አጋጣሚ እንዳለ የጤና ባለሙያዎች የሚያስቀምጡት ምክንያት ይሆናል። አራተኛው ምክንያት ደግሞ የልጁ የእድገት መጠን ነው መነሻ የሚያደርገው። እዚህ ላይ የእድገት መጠን ሲባል ያው ኪሎ ላይ ብቻ ሳይሆን ትኩረት ማድረግ ያለብን አንዳንድ ጊዜ ጄኔቲክ የሚባለው በዘር የሚመጣ የእድገት ሁኔታ ይኖራል። ምናልባት ባልና ሚስቶች ረጅም ከሆኑ በቶሎ ልጃቸው ቁመቱ የማደግና ሆዳችን ደግሞ በቶሎ የማስተዋወቅ ነገር ሊኖረው ይችላል። የልጁ እድገት ከፍ ስለሚል እንደዚሁ በተቃራኒው አጭርም ከሆነን ቶሎ የማደግና የማሳወቁ ነገር ላይኖር ይችላል። ስለዚህ የዘር ሁኔታ ላይ መነሻ አድርጎ ልጃችን እድገቱ ላይ መነሻ በመሆን ሆዳችን በቶሎ ያስታውቃል ወይንም ደግሞ እድገቱ ዝቅ ያለ ከሆነና ሆዳችን ደግሞ ላያስታውቅ ይችላል ማለት ነው። ከዚህ ጋር በተያያዘ እንደ ጤና ባለሙያዎች ምክር ከሆነ አንዳንድ ጊዜ የእድገት መጠኑ ጋር የልጃችን ምናልባትም ካለበት ወር ካለበት ሳምንት አንፃር በቶሎ የማያድግ የጽንስ ሁኔታ ሊኖር ይችላል። ይህ ደግሞ በራሱ ችግር ሊሆን ይችላል። እዚህ ላይ ነው በትክክል ክትትል ማድረግ የሚገባው ወይንም ደግሞ የአልትራሳውንድ ውጤታችንን የክትትል ውጤታችንን መነሻ ያደረግን ያው ከሐኪሞቻችን ጋር የሚነገረን ነገር ሊኖር ይችላል። ይህ ራሱን የቻለ ሌላ አይዲያ ነው የሚሆነው። ለምን በራሱ ምናልባት ቶሎ ያለማደግ ችግር ከብዙ ነገር ጋር ሊመጣ ይችላል። ቶሎ ጽንሱ የማያድግበት የተለያዩ ምክንያቶች ሊኖሩት ይችላሉና ያ ምናልባትም ትንሽ አስፈሪ የሆነ ነገር ካለው የጽንሱ የእድገት ሁኔታ ካለበት ወር አንፃር በትክክል እየሄደ ካልሆነ ከሐኪሞቻችሁ ጋር የተመካከራችሁ መሆን ያለበትን ነገር ማድረጉ የተሻለ ነው። ያው ክትትል ስታረጉ የእድገት መጠኑ ያለበት ነገር ሁሉንም እያወቃችሁ ስለምትሄዱ ጤናማ ያልሆነ የእድገት ሁኔታ ውስጥ ካለ የሆድ መጠናችን ብዙ ላይ ታወቅ እንደሚችል ጭምር የጤና ባለሙያዎች የሚያስቀምጡት አራተኛው ምክንያት ይሆናል። አምስተኛው ምክንያት ደግሞ እንደዚሁ የልጁን አቀማመጥ መነሻ በማድረግ የሆዳችን መጠን ሊያንስ ወይንም ደግሞ ተለቅ ብሎ ሊታይ ይችላል። አንዳንድ ጊዜ በጭንቅላቱ ተገልብጦ በሚቀመጥበት ሰዓት ሆዳችን ከፍ ብሎ የመታየት ነገር እንዳለው የጤና ባለሙያዎች ያስቀምጣሉ። ስለዚህ አቅጣጫ ሲቀይር በጎናችን ሲሆን በዚህ ጋር ሲመጣ ደግሞ የራሱ የሆነ የሆዳችንን የማሳነስ ነገር ሊኖረው ይችላል። ስለዚህ የልጁን ያቀማመጥ ሁኔታ እየተከተለ ጭምር እንግዲህ ልጆች በተለያየ ወር ላይ የሚቀመጡበት ያቀማመጥ ሁኔታ እየተለያየ ነው የሚመጣው። ስለዚህ ያንን መነሻ ያደረገ የሆዳችን ማስተዋወቅና ብዙ ማለመታየት እንደዚሁም ደግሞ ገዝፎ የመታየቱ ነገርም ያንን መነሻ ያደረገ የሚሄድ እንደሆነ የጤና ባለሙያዎች የሚያስቀምጡት ምክንያት ይሆናል። የመጨረሻውና ስድስተኛው ምክንያት ደግሞ በእርግዝና ጊዜ የእንሽርት ውሃ መብዛት የሆዳችን መጠን ከፍ ብሎ እንዲታይ ምክንያት ሊሆን ይችላል። ይህ ማለት ደግሞ የእንሽርት ውሃዋ ከፍ ብሎ አደጋ ላይ ነው ሳይሆን ያው በዛ ላይ የእንሽርት ውሃ ካላት ወይንም ደግሞ አምኒዮቲክ ፍሉይዱ ብዙ ከሆነ አንዳንድ እናቶች ሆዳቸው ከፍ እንዲል ምክንያት ሊሆን ይችላል። ይህ የእንሽርት ውሃ እንግዲህ ራሷን የምታመርተው አለ። ከዛ ደግሞ ልጁ ውስጥ ላይ የሚሸናው ሽንት መጠን እሱ የሚያመርተው ፈሳሽ ከሳምባ የሚመጣው ይህንን እንግዲህ ዝርዝር ነው ያው የጤና ባለሙያ ስላልሆንኩኝ ገብቼ ልነግራችሁ አልችልም። ግን ከውስጥ የሚኖረው የፈሳሽ መጠን ከፍ ሲል የእንሽርት ውሃዋ ከፍ ሲል የሆዷን መጠን በዛው ልክ ከፍ እያለ እንደሚመጣ የሚቀመጥ ሌላኛው ምክንያት ይሆናል ማለት ነው። እንደ አጠቃላይ እንግዲህ እነዚህ ምክንያቶች ተደርገው ተቀመጡ እንጂ የእያንዳንዱ ሰው እርግዝና ከአንዱ ጋር በጣም ልዩነት አለው። እንኳን አይደለም ከሰዎች ጋር ይቅርና የራሳችን እርግዝና በራሱ የመጀመሪያውና ሁለተኛው እኩል አይነት የሆድ መጠን ላይኖረው እንደሚችል የጤና ባለሙያዎች ያስቀምጣሉ። ለምሳሌ እኔ የመጀመሪያ ልጄ ላይ እንደ ሁለተኛው ሆዴ በጣም ከፍ ያለ አልነበረም። የሁለተኛውም በጣም የገዘፈ አይደለም። በቃ
መካከለኛ የሆነ የሆድ መጠን ነበር የነበረኝ እኔ ስለዚህ የሁላችንም የርግዝና ሁኔታ አንድ አይነት አይሆንም ለዛም ነው የጤና ባለሙያዎች የራሳችሁን እርግዝና የሆድ መጠን ከሌሎች ጋር ያነጻጸራችሁ ያልተገባ ጭንቀት ውስጥ እንዳትገቡ የሚመክሯችሁ ስለዚህ ለምንድነው ሆዴ በቶሎ ያላደገው ለምንስ ከፍ አለ ሰዎች በተለይ ከፍ ብሎ ሲታይ ያጨናንቁናል ይጠይቁናል ስንት ወርሽ ነው የኔኮ በዚህ ወሬ እንደዚህ አልነበረም ያንቺ በጣም በጊዜ እንደዚህ ታየ ይያሉ የራሳቸው ምክር ሐሳብ እየሰጡን ያጨናንቁን ይችላሉ ግን ለእንደዚህ አይነት ነገሮች ወይንም ደግሞ ሆዳችን ዝቅ ባለም ጊዜ የኔኮ በዚህ ወር እንዴ በ7 ወር ላይ የ9 ወር ነበር መመስለው አንቺ እንዴት 9 ወር ሆነሽ ገና እንደዚህ መሰለ ይያሉ የራሳቸውን እርግዝና በሚያነጻጽሩ ሰዓት ከናንተ ጋር ቦታ መስጠት የለባችሁ የሁሉም የርግዝና የሆድ መጠን አስተዳደጉ ላይ ልዩነት እንዳለው ይመክራሉ ማለት ነው ስለዚህ እናንተ መጨናነቅ የለባችሁ የራሳችሁ የርግዝናችሁን ክትትል ላይ ብቻ ነው ትኩረት ማድረግ ያለባችሁ ክትትል ስታረጉ አልትራሳውንድ ስትነሱ የርግዝናው ሁኔታ በትክክል እየሄደ እንደሆነ የጽንሱ እድገት ጤናማ እንደሆነ እስከተነገራችሁ ድረስ የሆዳችሁ መተለቅና ማነስ ሳይሆን ትኩረት ሊደረግበት የሚገባው የክትትሉ ውጤት ጤናማ መሆኑ ላይ ብቻ ነው ሊሆን የሚገባው እንዲሁም ደግሞ በጣም የተለየ ነገር ነው ምንም አይነት የሆድ እድገት የለኝም ይያላችሁ በጣም የምትጨናነቁ ከሆነ ደግሞ የሰዎችን ሐሳብ ከመስማትና ራሳችሁን ያልተገባ ኮንፊውዥን እስከመክተት የጤና ባለሙያዎችን ወይም ክትትል የምታደርጉበትን ሐኪም ብታማክሩ ጭምር መልካም እንደሆነ ልነግራችሁ ወዳለሁ ስለዚህ ያላችሁበትን የሰውነት ሁኔታ ተመልከቱ እኔ ምን ስለሆንኩ ነው አሁን ከነገርኳችሁ ነገር ተነስታችሁ እኔ ረጅም ስለሆንኩ ነው ወይ አጭር ስለሆንኩ ነው ወይስ ሰውነቴ ከፍ ስላለ ነው ስላነስኩ ነው ወይ ከዚህ አንፃር መመልከት ነው እንጂ የሚገባው ምንም ልጆቻችሁ ላይ የጤና ችግር ተከስቶ እንዳልሆነና ራሳችሁን ያልተገባ ፍራቻ ውስጥ እንዳትከቱ የጤና ባለሙያዎች ያሳስባሉ ማለት ነው ስለዚህ በትንሹም ቢሆን የምታነሱትን የሆድ መጠን ላይ ያነሳችሁትን ጥያቄ ለመመለስ ይሄንን መረጃ ባጭሩ በዚህ መልኩ አጋርቻችኋለሁ እንደወደዳችሁ ተስፋ አደርጋለሁ ለብዙዎች ተደራሽ እንዲሆን ሼር አድርጉት ላይክ አድርጉ የተሰማችሁ ሐሳብ አስተያየት ካለ ኮሜንት ላይ ጻፉልኝ ለቻናሌ አዲስ ከሆናችሁ እንዲሁ ቻናሌን ሰብስክራይብ አድርጉልኝ ቀጣይ በሌላ መረጃ እንገናኛለን እስከዛው ደህና ሁኑ